ራሱ ነው ሲቀጥል እንጂ ደግሞ ኢየሱስ ሲመጣ ሊያድነው ኢየሱስ የመጣው ወንድ ነው፣ ሴት አይደለም። ሊያድን የመጣው ኢየሱስ የሰው ለማለት ነው። ልጆችን ለማዳን ነው አይደል የመጣው? አ ስለዚህ የሰው ልጆችን ለማዳን ከመጣ ወንድ ብቻ ለምን ሆነ? ወንድም ሴትም ለምን አልሆነ? ሁለቱንም ለማዳን ከሆነ ሐሳቡ በቂ ነው። በቃ ለምን ወንድ ሆነ? በወንድ አምስ የወንድን ስጋ ይዘው እኮ ከተወለደ ሰዎችን በቂ ለማዳን ነው። ሲመጣ ሰውን ለማዳን ሲመጣ ሰው ነው መሆን የነበረበት እንጂ ወንድ መሆን አልነበረበትም። ወንድም ሴትም ነበር መሆን ሰው ማለት የነበረበት። ምን ማለት ሁለቱም ነው? ጾታ ሰው ያለው ማለት ትራንሴክሹዋል ያለው ባለ ሁለት ጾታ ነበር ችግር መሆን የለውም። በቂ የነበረበት። ነው። ለእኛም ይተርፋል። ለምንድን ነው ለወንድ ብቻ ነው? አይ አንቺን አይመለከትም። ወንዶችን ነው እንትን የሚለው ምክንያቱም ወንድ የሆነው ወንዶችን ለማዳን ነው። የኢየሱስ ደም ለሁሉም ነው የሚሆነው፣ ለሰው ልጅ ሁሉ። የት ታገኘዋለሽ? ለእንስሳት ደሙን የት ታገኘዋለሽ? ፈሰሰ እኮ በቀራንያው በጎልጎታ ላይ። በቃ የት ታገኘዋለሽ እኮ እሱን ደም የት ታገኘዋለሽ? ፈሷል እኮ ያ የፈሰሰውን ደም እንዴት አግኝተውሽ ነው ለአንቺ ኃጢአት ስርየት አድኖናል። የሚሆንሽ? የት አግኝተው ማመን እኮ ማመን ፈሰሰ። ሊያድን አንዴ የፈሰሰው ደም የቱ ጋር ነው? የልጁ የክርስቶስ ደም ከኃጢአት ሁሉ ያነጻል ይላል አይደል? ደሙን ከየት እሱ ታገኘዋለሽ? አሁን ቁስልኛ ድነናል። ኖ አሁን ደሙን ከየት ታገኘዋለሽ? አንድ ባሊ ይሞላል? አንድ ጆግ ይሞላል የፈሰሰው ደም? ምን ልንጠጣው እኮ አይደለም ኡስታዝ፣ ተው እንጂ እኮ ከየት እንደፈሰሰ አግኝተሽው ማመን ብቻ ነው ደሙ ያድነኛል የምትይው የት አግኝተሽው ነው? ኦልሬዲ ፈሷል እኮ መሬት ላይ እኮ። ከመሬት ጋር ተደባልቋል። በመፍሰሱ ነው እንጂ ተደባልቋል። አፈር ሆኗል። በመግባቱ አይደለም እኮ። ሲጀመር አፈርም ነው ወደ አፈር ተቀይሯል። እሱ ራሱ ደሙ ፈሶ ይዞት እኮ እንትን አላለም። ያ የፈሰሰው ደም ፈሶ ቀረ። ዋናው እኮ ማለት አፈር ሆኗል። ይሄኔ ከልቷል። ይሄኔ የት አግኝተሽው ነው የክርስቶስ ደም ያድነኛል የምትይው? የክርስቶስ ደም የሚያድንን ስለጠጣ ነው ወይ እጃችን ላይ ስለፈሰሰና ወይ ደግሞ ረግቶ መሬት ላይ ስለሚቀመጥ ሳይሆን የኃጢአት ስርየት ይሰጣል። ምንም አድርጉት። ያ ደም የት አግኝታችሁ? በአሁኑ ሰዓት ደሙን የት ነው የምታገኙት? የዛሬ 2000 ዓመት የፈሰሰው ደም ደመ ከልብ ሆኗል። ይሄ ከመሬት ጋር ተደባልቋል። ይሄ ፈሰሰው ተነስተዋል። የተነሳው ያ ደም የፈሰሰው ደም ነው የተነሳው ወይስ መቃብር ውስጥ የገባው ነው የተነሳው? በእናንተ ትምህርት አሁን ቆይ ደሙ በኢየሱስ ስም አሁን ስለ ደም መነሳትና አለመነሳት ቀለል አድርገለሽና አዳም በአዳም የመጣው ገፈትና አበሳ የዘላለም ሞት ነው አይደለ? የዘላለም ሞት ነው አይደለ? የመጣው ገፈትና አበሳ የሰው ልጆች የዘላለም ሞት አሁንም እንትን የሚሉት በአዳም የመጣው ነው አይደለ? የዘላለም ሞት የሚባለው ነገር የመጣው በማን ነው? የዘላለም ሞት የሚላል እንዴ? ታዲያ የዘላለም ሞት የሚባል አለ? የዘላለም ሞት ነገር አለ? አሁን እንግዲህ ፈጣሪ ማራቸው። አሁን ክርስቲያን ያልሆኑ አካላቶች የዘላለም ሞት ነው ላይ ናቸው። ከዛ የዘላለም ሞት የሚያድነው ማን ነው? የኢየሱስ ደም። ስለዚህ ክርስቶስ መስዋዕት ሆኖ ነው አይደል የሚያድነው? በዛ ቤዛ ሆኖ ነው አይደለ? አዎ። ስለዚህ ኢየሱስ በአዳም የመጣውን የዘላለም ሞት ለማስቀረት ለዘላለም ነበር ሞቶ መቅረት የነበረበት። ለምን ለዘላለም የሚሞተው? በ3 ቀን ይበቃል። ቤዛ ነዋ። ለምን 3 ቀን ይበቃል? አንቺ ለ3 ቀን ነው ኢየሱ እንዴ? አይደለም። እኔ 100 ብር ዕዳ አለብኝ ኑር አዲስ ጋር ዕዳ አለብኝ። አንቺ መተሽ 100 ብር ልከፍይልኝ ነው። ከዛ 25 ብር ሰጪው ኑር አዲስ ይቀበላል። ቤዛ ማለት ተመጣጣኝ ከሆነ ኖ ኦኬ። 100 ብሩ ለ3 ቀን እንዲይዝ ነው የተቀበልከው ወይስ እንዴት ነው? ለዘላለም ነው እኮ። በ3 ቀን ከሆነ እንትን ነው፣ በእጅ አዙር ነው ራሱ ሾርኔ ነው የሚሆነው። በእጅ አዙር ተመልሶ ነው የተቀበለው። 3 ቀን ሳይሆን ለዘላለም ነበር መሞት የነበረበት። አይን ስለ አይን፣ ጥርስ ስለ ጥርስ፣ ህይወት ስለ ህይወት የሌለ መጽሐፉ ላይ ቆስሏል። አልቆሰለም ኢየሱስ ነው። እሱን አይደለም እኮ ስለ ሞት ነው እያወራን ያለነው። በሱ ቁስል እኛ ድነናል። ዋናው እኛ መዳናችን ነው። እኛ ድነናል። እሺ በቃ ቀለል አድርገው። ይሄም ተወሳሰበ መሰለኝ። በአዳም የመጣ የውርስ ኃጢአት የሚባል ነገር አለ? ኃጢአት አልወረስንም እኛ አልወረስንም። ኦኬ ጥሩ። ጥምቀት ስትጠመቁ ለኃጢአት ስርየት ነው ወይስ አይደለም? የምትሉት የምትጠመቁት ጥምቀት ሰዎች ሲጠመቁ ነው ለኃጢአት ስርየት አይደለም ወይ? ኃጢአትን በሚሰረይባት በአንዲት ጥምቀት እናምናለን ይልል ሃይማኖት ጸሎት ላይ። ኦኬ አሁን ኃጢአት ለመሰረይም የሚጠመቁ ሰዎች አሉ። አይ ቲንክ አይደለም፣ ለኃጢአት ስርየት ነው ጥምቀት ሰዎች የሚጠመቁት። በክርስትና አስተምሮት ለኃጢአት ስርየት ነው ወይስ አይደለም ነው ጥያቄው። በክርስትና ሃይማኖትማ በአብ በወልድ በመንፈስ ቅዱስ አጥምቃቸው ደቀ መዛሙርት ያደርጋቸው ብለዋል። ጥያቄ በማንሰም አጥምቋቸው ሳይሆን ሰው ሲጠመቅ ለኃጢአት ስርየት አይደለም ወይ የሚጠመቀው? ለልጅነትም ነው። ይሄ ለኃጢአት ስርየት ነው። ለልጅነትም ነው አይደል እኮ። ጥምቀት ሲጠመቅ እኮ ለብዙ ነገር ነው። ለመዳንም ነው፣ ለኃጢአትም ስርየትም ነው፣ ለልጅነትም ነው። እኔ ጠየቁት ጥያቄ ጥምቀት ስትጠመቁ ለኃጢአት ስርየት ነው ወይስ አይደለም ነው ጥያቄው። ለኃጢአት ስርየትም ነው እንጂ አይደል እንዴ? ጸሎት ሃይማኖት ላይ ኃጢአትን በሚሰረይበት በአንዲት ጥምቀት እናምናለን ይላል። ሰው የሚጠመቀው የኃጢአት ስርየት ለማግኘት ነው አይደል? የሚጠመቀው አምኖ ሲጠመቅ አምኖ ከተጠመቀ ኃጢአቱ ይሰረዝለታል።
ስለዚህ አንድ ሕፃን ልጅ ሲጠመቅ የሚጠመቀው ጥምቀት ለኃጢአት ስርየት ነው ወይስ አይደለም? ለልጅነት ነው። ለኃጢአት ስርየት ነው ወይስ አይደለም ነው ጥያቄው። ስሙ ኦርቶዶክሶች ትምህርታችሁን። ለኃጢአት ስርየት ነው ወይስ አይደለም? ሕፃኑ ሲጠመቅ ለኃጢአት ስርየት ነው ወይስ አይደለም ነው ጥያቄው። አይደለም፣ ለልጅነት ነው። ኦኬ ጥሩ ተመልከቱ። ያጀማ እየሰማችሁ ነው። በኦርቶዶክስ ትምህርት ሕፃናቶች የሚጠመቁት 40 ቀን በሴት በ80 ቀን ወንድ ልጅ በ40 ቀን የሚጠመቀው ለኃጢአት ስርየት ነው። ያ ሕፃን ልጅ የውርስ ኃጢአት ከሌለበት የአክቹዋል ሲል ደግሞ የግብር ኃጢአት ደግሞ ከሌለበት ለምንድን ነው የሚጠመቀው? ለልጅነት አልኩ እኮ። ኦኬ ጥሩ። አንድ ሰው የእግዚአብሔር መንግስት ለመውረስ ፍሪ ዊል ያስፈልገዋል ወይስ አያስፈልገውም? ነፃ ምርጫ፣ ነፃ ፈቃድ አለ ወይስ የለውም? እግዚአብሔር መንግስት ያለ ፈቃዱ ነው የሚገባው? እንደ ካልቪኒዝም ተገዶ በፈቃዱ ነው። አንድ ሕፃን ልጅ በልጅነቱ የእግዚአብሔርን ልጅነት የሚያገኘው በፈቃዱ ነው ወይስ ያለ ፈቃዱ ነው? እዛ ጋር እንግዲህ ቤተሰቡ አስበውለት ነው እንደዛ የሚያደርጉት። በልጁ በፈቃዱ ነው ወይስ ያለ ፈቃዱ ነው ልጅነት ያገኘው? አይደለም፣ ይሄ በፈቃድ ነው። ልጅ ምን አውቃልና ነው ፈቃድ የሚሰጠው? ስለዚህ ፍሪ ዊል የሚባል ነገር የለውም። ተመልከቱ፣ ልክ እንደ ካልቪኒዝም ትምህርት ነው። ያለ ፈቃዱ ያለ ምርጫው ማለት ነው። አይደለም ኡስታዝ፣ አሁን የሰው ልጅ ሲወለድ ሙስሊም አይደለ ሁሉም? ኖ የኛ ትምህርት ለብቻው ነው። አይደለም የካፊር ልጅ ራሱ ሲያድግ መምረጥ ይችላል። ግን አንድ ልጅ ሕፃን ሆኖ ሲጠመቅ የልጅነትን ሲያገኝ በፈቃዱ ላይ የተመሰረተ ነው ወይስ ያለ ፈቃዱ ነው? አንድ ሰው እኮ ሲወለድ ሙስሊም የሚሆነው ያለ ፈቃዱ ነው። የልጅነትን ሲያገኝ ለምሳሌ እኛ ጋር ሙስሊም ሲሆን በተፈጥሮ ሙስሊም ይኸውልሽ፣ ኢስላም ከዊኒ የሚባለው ያለ ፈቃድ ነው። እኛ ጋር በኢስላም አስተምሮት ኢስላም ከዊኒና ኢስላም ሸርዒ ተብሎ ለሁለት ይከፈላል። እኛ ጋር ለምሳሌ እያንዳንዱ ሰው ሲወለድ ሙስሊም የሚሆነው ያለ ፈቃዱ ነው። ኢስላም ሸርዒ ሳይሆን ኢስላም ከዊኒ በሚባለው ነው። ምርጫ የለውም። ያለ ምርጫው ነው እንትን የሚሆነው። በኋላ ላይ ከፈለገ ካደገ በኋላ መምረጥ ይችላል። የተፈጠረበት ዓላማና ኢላማ ግን አላህ የፈጠረው ኢስላም ከዊኒ እንዲሆን ነው የፈጠረው። ከዛ በኋላ ግን ካደገ በኋላ ወላቀማ አደምና ላቀማ ሐዋ ከደረሰ በኋላ እንትን ይላል። ከዛ በፊት ግን ማንኛውም ሰው ሲሞት ማንኛውም የእስላምም የካፊርም ልጅ ላቀማ ሐዋና ላቀማ አደም እስካልደረሰ ድረስ ቢሞት ጀሃነም አይገባም በእኛ ትምህርት። አሁን ጥያቄ የምጠይቅሽ ምንድነው፣ አንድ ሕፃን ልጅ ልጅነት የሚያገኘው የኛ ይገባል እንዴ? አዎ አውግስቲን እንደዛ ነው የሚናገረው። ያልተጠመቀ ሰው ጀሃነም ይገባል ይላል። እሱ ደግሞ አውግስቲኖስ የቤተክርስቲያን አባት አይታወሱን ዝም ብለህ ኢየሱስ ሊጻፈው ቸርች ፋዘርስን ካልሻቸው እኔ አላውቃቸውም። ቆይ አሁን አለማወቅሽ ጠቀመሽ እንጂ ጉድሽ ፈላ ማለት ነው። ጉድሽ ፈላ። ሕፃናቶች ታዲያ ሕፃኑን ለምንድን ነው የምታስጠምቋቸው? የእግዚአብሔር ልጅ እንዲሆኑ ነው። አንድ የካፊር ልጅ አንድ የሙስሊም ልጅ የሚሆን በኦርቶዶክስ አስተምሮት ገነት ነው የሚገባው ቢሞት ላቀማ አደምና ላቀማ ሐዋ እስከሚደርስ ድረስ እንደዛ የሚባል ለምን ይገባል? ሕፃን ልጅ እንዴት ሰው ያለ ኃጢአት የት ነው የሚገባው? ተመልከቱ እንግዲህ የኦርቶዶክስን ትምህርት ሽምጥጥ አድርጋ ይቺ ልጅ እንትን እያለቻት አንድ የኦርቶዶክስ አማኝ ያልሆነ ሕፃን ልጅ ላቀማ አደምና ላቀማ ሐዋ እስከሚደርስ ድረስ የት ነው የሚገባው? አሁን ቆይ በኢየሱስ ስም ሕፃን ልጅ አይጠብስም። ሕፃን ልጅ ሲሆን አይገባም ምንም ቢሆን። እኔ የት ነው የሚገባው ነው ጥያቄው። ከትምህርታችሁ በትምህርቱ መሰረት የት ነው የሚገባው? ተመልከቱ። አውግስቲኖስን አልቀበልም ብላለች። ተመልከቱ፣ የተጻፈ ነገር የለም። እኔ ሕፃን ይጠበሳል የሚል ሰው አልቀበልም። ሕፃን ይጠበሳል ይላል ማለት ሲኦል አይሽ ትምህርቱ ግልጽ አይደለም። ለማንኛውም ለዛሬ ብቃሽ። ይሄን እንዳጀስት አድርጊ እስካሁን ድረስ የሰማችሁን ነገር